ጭንቅላታችሁን ይዛችሁ ጉድ ስሙ። ጉድ የሚያስብላው የ78 ቢሊዮን ኪሳራና የ33 ሚሊዮን ዶላር ያልተከፈለ ዕዳ ኢትዮጵያ። በኢትዮጵያ ኤሌክትሪክ ኃይል የተሰራው ታሪካዊ የሙስና ቅሌት ይፋ ወጥቷል። ይህን ቪዲዮ ላይክ እና ሴቭ አድርጋችሁ እስከ መጨረሻው ተከታተሉኝ። የህዝብ ሀብት እንዴት እንደባከነ ስትሰሙ ታዝናላችሁ። በዕለቱ ዜናችን ላይ የ5 ደቂቃ ሰፊ የምርመራ ዜና የሰራን ሲሆን በአጭሩ ቀንጭቤ በዚህ በቲክታክ እና በፌስቡክ ላይ ላሰማችሁ። በኢትዮጵያ ኤሌክትሪክ ኃይል ውስጥ ምንም አይነት ፖሊሲ ሳይኖር በተከፈተ የክሪፕቶ ዳታ ማይኒንግ አሰራር ብቻ ሀገሪቱን 78 ቢሊዮን ብር ከስራለች። አብዛኛዎቹ የቻይና ኩባንያዎች ሲሆኑ የሀገሪቱን መብራት በነፃ እያነደዱ ክፍያ ግን አይከፍሉም። አስባችሁታል? 12 የሚሆኑ የቻይና ድርጅቶች ከ33.4 ሚሊዮን ዶላር በላይ ዕዳ አለባቸው። ሰንጠረዡን ተመልከቱ። እነ INNO እነ ፌንግቺና አይሲክ ቴክ የሚባሉ ኩባንያዎች በሚሊዮን የሚቆጠር ዶላር ይዘው ዝም ብለዋል። ነገ ጠቅልለው ከኢትዮጵያ ቢወጡ ብሩን የሚያስመልስ ምንም አይነት ዋስትና የለም። ይህን ያህል ሀብት ሲዘረፍ ኃላፊዎቹ የት ነበሩ ካላችሁ ጉዱ እዚህ ጋር ነው። የቻይና ኮንትራክተሮች የተቋሙን ዋና ዳይሬክተር ጨምሮ ከፍተኛ አመራሮችን አሜሪካና ቻይና እየወሰዱ ሙሉ ወጪያቸውን ችለው ያሳክሟቸዋል። ይህንን የጥቅም ትስስር የተቃወሙ 16 ጀግና ኃላፊዎች ደግሞ ከስራ ተሰናብተዋል። ያለ ጨረታ 12.5 ቢሊዮን ብር የሚያወጣ የኬብል ግዢ ሲፈጸምም ቦርዱ ጣልቃ ገብቶ ነው ያስቆመው። ይሄ ብቻ አይደለም። ለአንድ ፕሮጀክት ምረቃ ድግስ ብቻ 86 ሚሊዮን ብር አውጥተዋል። ለልዩ ልዩ ወጪ ተብሎ ግማሽ ሚሊዮን ብር፣ ለአይሻ ፕሮጀክት ምረቃ ደግሞ 28 ሚሊዮን ብር በልተዋል። በተጨማሪ ምንም ማስታወቂያ ሳይወጣ እነ አቶ ፊያሪስ በቀለ፣ እነ ዶክተር ግርማ ግዛቸውና እነ አቶ መኩሪያ ዋሚ በህገወጥ መንገድ ሹመት ተሰጥቷቸዋል። ይህ ተቋም መንግስት የሌለበት እስኪመስል ድረስ ተዘርፏል። መንግስትና የጸረ ሙስና አካላት በአስቸኳይ ጣልቃ ሊገቡ ይገባል ሲሉን አንዳንድ አመራሮች ለዛሀበሻ ተናግረዋል። በቀጣዩ በዚህ ተቋም ዙሪያ ያለውን የሀገር በቀል ሌቦች ጉድ ይዘን እንመጣለን። ዝርዝሩን ግን ከዩቲዩብ ቻናላችን ላይ ተመልከቱት። የ5 ደቂቃ ሪፖርታጅ ይዘናል።